አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ውድ የቁርአን ትምህርት በአማርኛ ተከታታዮች እንዴት ናችሁ? እንዴት ሰነበታችሁ? አልሐምዱሊላህ ሰላም ነኝ። የአላህ ፍቃድ ከሆነ ዛሬ የመድ ህግጋቶችን እንማራለን። ርዕሱ ረዘም ስለሚል ዛሬ ክፍል 1 እንማርና በቀጣይ ትምህርቶች ደግሞ እየተቀሩት እንማራለን። ቀጣይ ሱራ ከመልቀቄ በፊት ስለ መዶች ትንሽ ብንማማር ጥሩ ነው ብዬ ስላሰብኩ ነው። እስካሁን ከፋቲሃ ጀምረን 5 ጁዝ አልፈናል። እንደተመለከታችሁት አዲስ ካልሆናችሁ ሱራዎችን በማብራራበት ሰዓት መሳብ ያለባቸው ቦታዎች መዶች በሚወጡበት ሰዓት የመድ አይነቱን እየጠቀስኩኝ ምክንያቱን እየጠቀስኩኝ ሳይሆን ይሄ ምልክት ስለመጣ ከፍ አድርገን እንሳበው እያልኩኝ ነው ያበራሁት። ምክንያቱም ስላልተማርነው ስለ መዶች ብዙ ስላልተማርን ማለት ነው። ስለዚህ ኢንሻአላህ ካሁን በኋላ እንማርና በመለቃቸው ሱራዎችም የመድ አይነቱን ምን ያህል ሐረካ እንደምንስበው ምክንያቱን እየጠቀስኩ ኢንሻአላህ አብራራለሁ። በመጨረሻም ሁሌ እንደምናገረው ይህ ቻናል ለጀማሪዎች ተብሎ የተጀመረ ነው። አላማው ደግሞ ተጅዊድን ማስተማር ሳይሆን አላማው ቁርአንን ጀማሪዎች እንዴት ማንበብ ይችላሉ ነው አላማው። ነገር ግን በመናነበበት ሰዓት እኔም በማብራራበት ሰዓት ደግሞ አንዳንድ ህግጋቶችን መሰረታዊ የሆኑ ማወቅ ስላለብን ለዛ ነው አልፎ አልፎ አንዳንድ ህግጋቶችንም የመለቀው ማለት ነው። ነገር ግን አላማው ጠለቅ ያለ የተጅዊድ ትምህርት ለመስጠት አይደለም። እነሱን የፈለገ ሰው በሌሎች ቻናሎች ማግኘት ይችላል። እሺ ቀጥታ ወደ ትምህርቱ እንገባለን። ከዚህ በፊት የዛሬ 2 ዓመት አንድ ቪዲዮ ለቅቄ ነበር። እሱም ጉና ምንድነው፣ ሐረካ ምንድነው፣ ሐረካ ስንል ምን ማለት ነው፣ መድስ ምን ማለት ነው የሚል ለቅቄ ነበር የዛሬ 2 ዓመት። ምናልባት በዚህ ምስል ማግኘት ለመከታተል ከፈለጋችሁ በዚህ ማግኘት ትችላላችሁ። ቪዲዮ ውስጥ ገብታችሁ እስካሁን ተረስቶ ሊሆን ይችላል። ኢንሻአላህ ዛሬ ደግሞ ከለሳ እናደርገዋለን። እሺ የምንማራቸው ነጥቦች እነዚህ ናቸው ዛሬ ኢንሻአላህ። አንደኛው መድ ምን ማለት ነው እንማራለን። የመድና የሊን ፊደሎችስ እነማን ናቸው? ሐረካ ምን ማለት እንደሆነ እንማራለን። የመድ አይነቶችንም ጠቅለል አድርገን እንማራለን። መጨረሻ ላይ ደግሞ በተማርነው መልመጃዎች ወይም ኤክሰርሳይዝ ይኖራል። በመጀመሪያ መድ ምን ማለት ነው? መድ ስንል ምን ማለታችን ነው? መድ የሚለው ቃል ቋንቋዊ ትርጉም ይኖረዋል። ማለትም በአረብኛ ቋንቋ አንድ ሰው ሲጠቀመው ያችን መድ የሚለው ቃል ከተጠቀመ ያለው ትርጉም የግድ ቁርአን ሸሪዓው ያለው ትርጉም ሳይሆን በቋንቋ ሙስሊም ያልሆኑ አረቦችም ሊጠቀሙት የሚችሉት ማለት ነው። ቋንቋዊ ትርጉም ማለት በቋንቋ ያለው ትርጉም ምንድነው? ጭማሪ ወይንም መጨመር፣ ማስረዘም፣ መዘርጋት እንደዚህ ትርጉምና ተመሳሳይ ትርጉሞችን የያዘ ነው በቋንቋ። ለምሳሌ ቁርአን አላህ Subhanahu Wa Ta'ala ምን ይላል? ولا تمدن عينيك ይላል። ولا تمدن عينيك አይኖችህን አትዘርጋ አትመልከት እንደዛ እና እንደዚህ አይነት ትርጉም አለው በቋንቋዊ ትርጉሙ ነው። ነገር ግን በተጅዊድ በእስጢላህ ማለት ሸሪዓዊ ትርጉም ማለት ነው። በተጅዊድ ህግ ያለው ትርጉም ምንድነው? መድ ስንል የመድ ፊደሎችን በመጠቀም ድምጽን ማስረዘም። ቁርአን በምንቀራበት ሰዓት የመድ ፊደሎችን ተጠቅመን ድምጻችንን ማስረዘም ከፍ አድርገን ስናስረዘም ምን እንላለን? መድ ነው እንላለን። እሺ እዚህ ጋር የመድ ፊደሎችን ጠቅሼ ነበረ። ስለዚህ የመድ ፊደሎች እነማን ናቸው? እነዛ ደግሞ ድምጻችንን እንድናረዝም በምንቀራበት ሰዓት እንድናረዝም የሚረዱን የመድ ፊደሎች እነማን ናቸው? 3 ናቸው እነሱ። አንደኛው ስኩን የሆነች አሊፍ ናት። አሊፍ ፊደል ቀድሟት ፈትሐ ሲመጣ ማለትም እንደዚህ እሷ አሊፍ ናት፣ አሊፍ ስኩን ናት፣ ሐረካ ላይ አልያዘችም፣ ስኩን ናት። ቀድሟት የመጣው ፊደል ግን ማንኛውም ፊደል ሊሆን ይችላል። እዚህ ጋር በጥቁር ያለ ማንኛውም ፊደል ሊመጣ ይችላል። ግን ዋናው ብቻ ፈትሐ መሆን አለበት። ሁለተኛው ስኩን የሆነች ዋው ናት። ዋው ፊደል ቀድሟት ضማ ሲመጣ ማለትም እንደዚህ እሷ ስኩን ናት ማለትም ፈትሐ ضማ ከስራ ይዛ አልመጣችም። ቀድሟት የመጣው ፊደል ደግሞ ማንኛውም ፊደል ሊሆን ይችላል፣ ضማ መሆን አለበት። ያኔ እንደ መሰረት ታገለግለናለች ማለት ነው። ሶስተኛው የመድ ፊደል እንድንስል የሚረዳን ምንድነው? ስኩን የሆነች ያ ፊደል ናት። ቀድሟት ደግሞ ከስራ ሲመጣ
እንደዚህ ማለት ነው። ስለዚህ እነዚህ ሶስቱ የመድ ፊደሎች ናቸው። እነዚህን ለማስታወስ ሲባል የተጅዊድ ምሁራን ይሄን ያስቀምጡልናል። ኑ፣ ሒ፣ ሃ ሶስቱንም ከላይ ጠቀስኳቸው የመድ ፊደሎችን የሚያመለክት ቃል ነው። ኑ ስንል ዋው ፊደል ስኩን ሆና ማለት ነው። ምንም ሐረካ የሌላት ቀድሟት የመጣው ዶማ መሆኑን ያመለክታል። ሒ ስንል ደግሞ ያ ስኩን እዚህ ጋር መጨረሻ ላይ ያ ስኩን የሆነች ያ ቀድሟት የመጣው ፊደል ከስራ የሚል ያመለክታል። ሃ ስንል ደግሞ አሊፍ እዚህ ጋር አሊፍ ናት። እቺ ከላይ ያለችው ፈትሐ አይደለችም። ከፍ አድርገን መሳብ እንዳለብን የሚያመለክት ነው። ኢንሻአላህ በቀጣይ እንመለከታለን። ነገር ግን ዋና አሊፍ ናት፣ ስኩን ናት። ማለትም ፈትሐ ከስራ ዶማ ያለችም ቀድሟት የመጣው ፊደል ሃ ነው። እሱ ደግሞ ሐረካው ፈትሐ ነው። ስለዚህ መጀመሪያ ላይ የተጠቀሰው ማለት ነው። ስኩን የሆነች አሊፍ ቀድሟት የመጣው ፈትሐ ከሆነ ስለዚህ ያኔ መድ ፊደል ናት እንላለን። ስለዚህ እነዚህ ሶስቱም እዚህ ላይ ተጠቅሰዋል። በዚህ ቃል እናገኛለን። ኑ፣ ሒ፣ ሃ። ስለዚህ የመድ ፊደሎች ስንት ናቸው? ሶስት ናቸው። እነማን ናቸው ካል ኑ፣ ሒ፣ ሃ በሚለው እናስታውሳቸዋለን። ነገር ግን እሱን ካላስታወስናችሁ በቀላሉ ስኩን የሆነች አሊፍ ቀድሟት የመጣው ፊደል ፈትሐ፣ ስኩን የሆነች ዋው ቀድሟት የመጣው ፊደል ደግሞ ዶማ፣ ስኩን የሆነች ያ ቀድሟት የመጣው ፊደል ከስራ በእንደዛም ማስታወስ እንችላለን ማለት ነው። ስለዚህ እነዚህ የመድ ፊደሎችን በመጠቀም ድምፅን ማስረዘም ምን እንለዋለን? በተጅዊድ ህግ መድ እንለዋለን ማለት ነው። እሺ እዚህ ጋር ምሳሌዎች እንመለከታለን። በመጀመሪያ ስኩን የሆነች አሊፍ ፊደል ቀድሟት ፈትሐ ሲመጣ ማለትም አሊፍ መድያ ማለት ነው። አሊፏ ስኩን ሆና ቀድሟት የመጣው ፊደል ደግሞ ፈትሐ ከሆነ ምንድናት? አሊፍ መድያ ትሆናለች ማለት ነው። ለምሳሌ እዚህ ጋር ወሚን ሸሪ ሐሲድን ኢዛ ሐሰድ ስንል እንደ ምሳሌ ሌላም ቦታ ሊኖር ይችላል። እዚህ ጋር ማለት ነገር ግን እዚህ ጋር አሊፍ መድያ መጣለች። ለምን? አሊፍ ስኩን ናት። ስኩን የሆነች አሊፍ እንዳልነው ማለት ነው። እዚህ ጋር ቀድሟት የመጣው ፊደል ደግሞ ምንድነው? ፈትሐ ነው። አሁን እዚህ ጋር ሐ ስለሆነ አይደለም ወይንም ፋ ስለሆነ አይደለም። ማንኛውም ፊደል ሊሆን ይችላል። ግን የግድ ምን መሆን አለበት? ፈትሐ መሆን አለበት። ያኔ መስፈርቱን አሟልታለች። ስለዚህ ሁለት መስፈርት ነው። አንደኛው ስኩን መሆን አለበት። ሁለተኛው ደግሞ ቀድሟት የመጣው ፊደል ፈትሐ መያዝ አለበት። ያኔ መድያና አሊፍ መድያ እንላታለን። መሳቢያችን ናት። እንድንስብ ታገዘናለች ማለት ነው። ስለዚህ ሐውል ይሳባል። ያኔ ሐሲዲን እዚህ ጋር እንደዛው ኢዛ እዚህ ጋር አሊፍ ስኩን ናት። ሐረካ አልያዘችም። ቀድሟት የመጣው ፊደል ደግሞ ፈትሐ ነው። ስለዚህ ኢላ መሳቢያችን ናት ማለት ነው። እዚህ ጋርም አሊፍ መድያ ናት። እዚህ ጋርም አሊፍ መድያ መጣለች እንላለን። እሺ ተመሳሳይ እዚህ ጋር ወማ ስንል አሊፍ መድያ ናት። ከላይ ያለው ምልክት ይሄ ፈትሐ አይደለም። ከፍ አድርገን መሳብ እንዳለብን የሚያመለክት ምልክት ነው። ኢንሻአላህ እንመለከታለን። ይሄ ምልክት ምን እንደሚያመለክት ኢንሻአላህ። ይሄ ግን ዋና አሊፍ ስኩን መጣለች። ቀድሟት የመጣው ፊደል ምንድነው? ፈትሐ ነው። ስለዚህ አሊፍ መድያ ናት። መሳቢያችን ናት። ወማ አድራከ እዚህ ጋር እንደዛው ራከ ራው እንድንስብ ያደረገ ምንድነው? እዚህ ጋር ትንሿ አሊፍ ሰገይራ አሊፍ ናት። አሁንም እቺ አሊፍ ስኩን ናት። ቀድሞት የመጣው ፊደል ደግሞ ራ ነው። እሱ ደግሞ ፈትሐ ነው። ስለዚህ መሳቢያችን ትሆናለች። አሊፍ መድያ ትሆናለች። ስለዚህ ራው እንስበዋለን። አድራከ ማ እዚህ ጋር እንደዛው ማሲጂን እንደዛ። እሺ ይሄ በአሊፍ ነው። አሊፍ መድያ። ሁለተኛው ደግሞ በዋው መድያ ደግሞ እዚህ ጋር እንመለከታለን። እዚህ ጋር ዋው ስኩን መታለች። ሁለተኛው መስፈርት ምን ነበር? የመጀመሪያው መስፈርት ስኩን መሆኗ ነው። ሁለተኛው መስፈርት ደግሞ ቀድሟት የመጣው ፊደል ምን መሆን አለበት? ዶማ መሆን አለበት። ስለዚህ ሁለቱ መስፈርት ከሰለተሟላ ዋው መድያ ናት እንላለን። ስለዚህ ቀድሞት የመጣውን ፊደል እንድንስበው ታደርገናለች። ስለዚህ ቁሉቡን ሳብኩት ቁሉቡን የውመኢዚን ዋጂፈ። እዚህ ጋር ዋው መድያ እዚህ ጋር ብቻ ነው የመጣቸው። እዚህ ጋር ደግሞ ከላይ የተመለከትነው አሊፍ መድያ ነው ማለት ነው። እሺ እዚህ ጋር በተመሳሳይ እንደዛው ራሱ ስንል እዚህ ጋር ዋው ስኩን መታለች። ቀድሟት የመጣው ፊደል ዶማ ነው። ስለዚህ ዋው መድያ ናት። መሳቢያችን ናት ማለት ነው። እዚህ ጋር የትሉ ስንል ላሙ ይሳባል። ለምን? ዋው እዚህ ጋር ዋው መድያ መታለች። ስኩን ናት። ቀድሟት የመጣው ፊደል ደግሞ ዶማ መሆን አለበት። ስለዚህ
እንደ መሳቢያ ቀድሞ የመጣው ፊደል እንዲሳብ የሚያደርጉን እነዚህ ስኩን ሆነው ቀድሟቸው የመጣው ፊደል ደግሞ ለነሱ ተስማሚ የሆነ ለضማ ለዋው ضማ ነው ለአሊፍ ደግሞ ፈትሐ ነው ለያ ደግሞ ከስራ ነው ኢንሻአላህ ቀጣይ እናያለን ስለዚህ እንዴት ነው የምንቀራው እዚህ ጋር ረሱሉን ሚነላሂ የትሉ ትንሽ ስበዋለሁ የትሉ ሱሑፈን ሙጠህራ እሺ ሶስተኛው ደግሞ ስኩን የሆነች ያ ናት ቀድሞ የተመጣው ፊደል ግን ምን መሆን አለበት ከስራ የያዘ መሆን አለበት እሺ ለምሳሌ እዚህ ጋር ያ ስኩን መጣለች ስለዚህ ያ መድያ ለመሆን የመድ ፊደል ለመሆን ምን መሆን አለበት ስኩን ሆና ቀድሞ የተመጣው ፊደል ከስራ መሆን አለበት ስለዚህ ለያ የሚስማማው ለያ ስኩን የሚስማማው ደግሞ ከስራ ነው ስለዚህ ኢነለዚነ ዛው እንዲሳብ አደረገችው ማለት ነው ኢነለዚነ ከፈሩ የመጨረሻ ላይ ደግሞ ዋው ናት ቅድም ያየነው ነው ከፈሩ ዋው መድያ ማለት ነው እሺ እዚህ ጋር ያ ስኩን መጣለች መጨረሻ ላይ ቀድሞት የመጣው ፊደል ጂም ሐረካው ደግሞ ከስራ ስለሆነ ጂሙ እንዲሳብ ታደርገናለች ስለዚህ ወማ አድራከ ማ ሲጂን ያው እዚህ ጋር አሁን ይሄን ብቻ ምልክት ያደረኩበት ለምንድን ነው ስለያ መድያ እየተማሩት ነው እዚህ ጋር አሁን ምልክት አላደረኩም ስለያ ነው እዚህ ጋር ያ ነው ምሳሌዎቹ ለያ ስለሆነ ማለት ነው እዚህ ጋር እቺም ያ ናት አንዳንድ ጊዜ እንደ አሊፍ እንደምናነብበት ጊዜ አለ ግን እዚህ ጋር ያ ነው ከታች ሁለት ነጥብ አይኖርም ያ ናት ያ ስኩን ናት ቀደም እንዳልኩት ከላይ ያለው ምልክት ፈትሐ ሳይሆን ከፍ አድርገን መሳብ እንዳለብን የሚያመለክት ነው እሱን ኢንሻአላህ በቀጣይ እንማራለን ነገር ግን አሁን ያ ስኩን መጣለች ፈትሐ ከስራ ضማ ያዘችም አንደኛው መስፈርት ተሟልቷል ከሷ በፊት ደግሞ የመጣው ፊደል ከስራ መሆን አለበት ማን ነው ጂም ነው እቺ አሊፏ አትቆጠርም ምክንያቱም ከዚህ በፊትም ሳብራራ ቁርአን በማብራራበት ሰዓት ይሄ ምልክት ከላይ ዜሮ ከተጻፈበት እቺ አትቆጠርም አናነባትም ማለት ነው ጽሁፍ ላይ ተሰርቅና ንባብ ላይ ግን አናነባትም አሁን እዚህ ጋር ወጂ ነው እንጂ ወጂ አላነባትም አሊፏን ስለዚህ እቺ አትቆጠርም ስለዚህ ቀድሟት የመጣው ፊደል ማን ነው ካል ጂም ከስራ ነው የምንለው ወጂ እቺ አሊፏ አትቆጠርምና ማለት ነው ለዛ ነው ደብዘዝ ተደርጋም የተጻፈችው ስለዚህ መስፈርቱ ስለተሟላ ያ መድያ ናት ስለዚህ ጂሙን ቀድሟት የመጣው ፊደል እንዲሳብ ታደርገዋለች ወጂ የውመኢዝ ቢጀሃነም ብለን እንቀጥላለን እሺ እዚህ ጋር መጨረሻ ላይ ያስኩን መጣለች እዚህ ጋር ያስኩን ቀድሟት የመጣው ፊደል ደግሞ ፈትሐ ነው አሁን እዚህ ጋር ይሆናል ወይ ብላችሁ እስኪ ራሳችሁ መልሱት ያስኩን መጣለች ቀድሟት የመጣው ፊደል ፈትሐ ነው እዚህ ጋር መሳቢያ ትሆናለች መድያ ናት አይደለችም ምክንያቱም ከዚህ በእነዚህ ምሳሌዎች እንደተመለከትነው ከላይ ምን እንደሚያሳየው ምንድነው ያ መድያ ለመሆን ሱኩን ብቻ መሆን ሳይሆን የሚፈለገው ሱኩን ተሆነና ቀድሟት የመጣው ፊደል ከስራ መሆን አለበት ያኔ ያ መድያ ትሆናለች ከሷ በፊት ያለው ፊደል እንድንስበው ታደርገናለች ማለት ነው አሁን ግን መስፈርቱ ስላልተሟላ ሱኩን በሆነ ብቻ በቂ ስላልሆነ እዚህ ጋር ያ መድያ አልመጣችም ነው እንለው ስለዚህ ለይለቱል ቀድሪ ኸይሩን ነው እንጂ አንስብም በቃ ኖርማል እናነባታለን ያ ናት ስኩን ናት በቃ እናነባታለን እንጂ መሳቢያ አይደለችም ያ መድያ አይደለችም ማለት ነው ስለዚህ መያዝ ያለብን ምንድነው ስኩን መሆናቸው ሳይሆን የመድ ፊደሎች ማየት አለብን ከነሱ በፊትም የመጣው ፊደል መመልከት አለብን ለአሊፍ የሚስማማው ፈትሐ ነው ለዋው ስኩን የሚስማማው ضማ ነው ለያ ስኩን ደግሞ የሚስማማው ከስራ ነው እዚህ ጋር ከስራ አልመጣም እሺ እነዚህ ሶስቱ ፊደሎች ምን እንላቸዋለን የመድ ፊደሎች እንላቸዋለን ነገር ግን ማሳሰቢያ የምለው አንድ ምንድነው በደንብ ተከታተሉ ስኩን የሆነች ያ ፊደል እና ስኩን የሆነች ዋው ፊደል ቀድሟቸው ፈትሐ መጥቶ ሆኖም ግን እነሱ የሚሳቡበት አንድ አጋጣሚ አለ አቁሙትና በደንብ ተረዱት አሁን ያ መድያ የምትሆነው መቼ ነው ብለን ነበር ያ መድያ ምንላት መቼ ነበር ስኩን ተሆነና ቀድሟት የመጣው ፊደል ከስራ ነው ብለን ነበር ዋው ደግሞ መድያ የምትሆነው ዋው መድያ የምትሆነው መቼ ነው ስኩን ሆነ ቀድሟት የመጣው ፊደል ضማ ነው ብለን ነበር ግን አሁን ያን ህግ የሚጥስ ነው
ያን ስኩን የቀደማት ማን ነው? ፈትሐ። ዋው ስኩን የቀደማት ማን ነው? ፈትሐ። ቀድሟቸው አንድ አጋጣሚ ነው። ሆኖም ግን የሚሳቡበት አንድ አጋጣሚ ይኖራል። እሱ መቼ ነው ከተባለ ተከትሏቸው ድንገተኛ ስኩን ሲመጣ። በምሳሌ በለጠ ይገባናል። ማለትም አሁን ይሄ ሱረቱል ቁረይሽ ነው። ለኢላፊ ቁረይሽ። እዚህ ጋር ምልክቶቹን ተመልከቱ። እዚህ ጋር ያ ስኩን መታለች። አሁን ያ ስኩን ቀደም እንዳየነው ያ መድያ ለመባል ቀድሟት የመጣው ፊደል ከስራ ነው መሆን ያለበት ብለን ነበረ። እዚህ ጋር ዋው ስኩን መታለች። መድያ ለመሆን ቀድሟት የመጣው ፊደል ዋው መድያ የመድ መሳቢያ ፊደል አድርገን ለማንበብ ቀድሟት የመጣው ፊደል ለዋው ضማ ነው የሚስማማው ብለን ነበር። አሁን ግን ፈትሐን የቀደማቸው። እዚህ ጋር ፈትሐን የቀደማት እዚህ ጋር ያ ስኩንን የቀደማት ፈትሐ ነው። ፈትሐ ግን የሚስማማው ለአሊፍ ነው ብለን ነበረ። ግን አንድ አጋጣሚ ብቻ አለ። ያ መቼ ነው? እንደ መድ እነሱ ይሳባሉ። ያ መቼ ነው? ድንገተኛ ስኩን። ድንገተኛ ማለት እዚህ ጋር አሁን ለኢላፊ ቁረይሽን ነበረ። ሺኗ ከስራ ሁለት ከስራ ተንዊን በከስራ ይዛ ነበረ። ሺን ነበረች። ነገር ግን ስናቆም ግን በስኩን ነው የምናቆመው። ለኢላፊ ቁረይሽ ሽ ብለን የምናቆመው። ስለዚህ ከስረተይን የነበረው ሁለት ከስራ የነበረው ወደ ምን ቀየር ነው? ወደ ስኩን ቀየር ነው። ያኔ ምን ተፈጠረ? ስኩን ተፈጠረ። ድንገተኛ ስኩን። ለዛ ነው እዚህ ጋር እሱን ተከትሏቸው ድንገተኛ ስኩን ሲመጣ። ስለዚህ መቼ ነው? ያኔ ያዋ ትሳባለች። እንዴት ነው የምንቀራት ማለት ነው ስናቆም? لإيلاف قريش أيوه ሳብኩት ቁረይሽ። ስለዚህ ያኔ ብቻ ማለት ነው። ማለትም እነሱ ስኩን ይሆኑና ያ ደግሞ ያና ዋው ብቻ ናቸው። አሊፍ አትሆንም። ያ ስኩን ቀድሟት የመጣው ፊደል ፈትሐ፣ ከሷ ቀጥሎ ደግሞ ድንገተኛ ስኩን ይፈጠራል። ዋውም ስትሆን እንደዛው ስኩን ትሆንና ቀድሟት የመጣው ፊደል ፈትሐ ነው። ሌላ መሆን አይችልም። ከሷ በኋላ ደግሞ ድንገተኛ ስኩን ይፈጠራል። ለምሳሌ እዚህ ጋር ኸውፊን ነበር፣ ኸውፊ ነበረ፣ ከስራ ነበረ። ነገር ግን ስናቆም ኸውፍ ሆነ። ስለዚህ ስኩን ተፈጠረ ድንገተኛ። ድንገተኛ ማለት በማቆም ምክንያት በሆነ ምክንያት ወይንም መሀል ላይም ከሆነ ደግሞ ረጅም አንቀጽ ከሆነ ትንፋሽ አጥሮን በምናቆምበት ሰዓት በአጋጣሚ ወደ ስኩን አቀየር ነው። ከዛ ትንፋሹን ወስደን እንቀጥላለን። ያኔም አጋጣሚ ነው። ስለዚህ በእንደዚህ የሚፈጠረው አይነት ድንገተኛ ክስተት አለ ማለት ነው። ያኔ እንደ መሳቢያ ማለት እንስባቸዋለን። ያዋን እንስባታለን። እዚህ ጋር ያ ነው። እነዚህ ሁሉ ያ ናቸው። መጨረሻ ደግሞ ዋው ናት፣ ትሳባለች። ኸውፍ። ስለዚህ لإيلاف قريش إيلافهم رحلة الشتاء والصيف። አሁን እዚህ ጋር ካቆምኩኝ ብቻ ነው። መቀጠል ከሆነ ግን አንስባትም። لإيلاف قريش إيلافهم ከቀራው ግን ሺኑን ከስራ አድርጌው ስለቀራሁት ስለዚህ ይህ መስፈርት አልተሟላም። ይህ መስፈርት ምንድነው የሚለው? ተከትሏቸው ደግሞ ከያስኩና ከዋው ስኩን ድንገተኛ ስኩን መፈጠር አለበት። ካልተፈጠረ አይሆንም። ስለዚህ መስፈርት አልተሟላም። ኖርማል ነው የምንቀራቸው። ለኢላፊ ቁረይሽ ኢላፊ ያስኩን አድርገን ብቻ እንቀራታለን። እዚህ ጋር ምን ኸውፊን ሌላ አንቀጽ ቢኖር ኖሮ ኸውፊ ብለን እንቀጥል። ምንም ባናቆምና ብናያይዘው ምንም አንስባትም። ግን ስናቆም ግን ስኩን ስለሚፈጠር ነው። ስለዚህ ይህ አጋጣሚ ብቻ አለ ማለት ነው። ማሳሰብ ያልኩት። እሺ እንዲህ አይነቱ የመድ አይነት ለወደፊት ኢንሻአላህ እንማራለን። ምን እንለዋለን? መድሊን እንለዋለን። መድሊን ይባላል። ኸውፍ ቁረይሽ ብለን እንደዚህ የምንስበው የመድ አይነት ለወደፊት እንማራዋለን። መድሊን ይባላል ማለት ነው። ስለጀመርኩት ልጥቀሰው ብዬ ነው። በዚህ አጋጣሚ ሁኔታ የሚገኙት ስኩን የሆነች ያ ፊደልና ስኩን የሆነችዋ ዋው ፊደል ምን ትባላለች? ምን ይባላሉ? የሊን ፊደሎች እንላቸዋለን። ማለትም እንዴት አጋጣሚ ማለት ነው? ዋው የሆነችው ስኩን ቀድሟት የመጣው ፊደል ፈትሐ የሆነና ተከትሏቸው ደግሞ ድንገተኛ ስኩን ይፈጠራል ማለት ነው። ያም ስኩን ደግሞ ትሆንና ቀድሟት የመጣው ፊደል ፈትሐ ነው፣ ሐረካው ፈትሐ ነው። ተከትሏት ደግሞ ድንገተኛ ስኩን ይፈጠራል። ያኔ የሊን ፊደሎች እንላቸዋለን። እሺ
እንደዚህ አጋጣሚ በአንቀጽ መጨረሻ ላይ ብቻ ሳይሆን በአንቀጽ መሃል ላይም ሊመጣ ይችላል። ለምሳሌ እዚህ ጋር እንመልከት። ሁለት አንቀጾች አሉን። ለይለቱል ቀድር ኸይሩን ሚን አልፊ ሸህር ይላል። አሁን እዚህ ጋር ኸይር የሚለው ቃል ተመልከቱ። ያ ስኩን ናት። ቀድሞ ተመጣው ፊደል ፈትሐ ነው። አሁን በመናያይዝበት ሰዓት ኖርማል ስንቀራ ምንም አንስም። ለይለቱል ቀድሪ ኸይሩን ሚን አልፊ ሸህር ኸይር ነው የምንለው። ነገር ግን አንድ ሰው ምናልባት ተንፋሽ አጠረውና እዚህ ጋር ለማቆም ፈለገ። ኸይሩን ሳይሆን የሚለው ሲያቆም ኸይር ነው የሚለው ኸይር። ስለዚህ ያኔ ያ ስኩን ሆና ቀድሞ ተመጣው ፊደል ፈትሐ ነው። ተከትሏት ደግሞ በማቆም ምክንያት ተንፋሽ ለመውሰድ ብሎ አንድ ሰው ድንገተኛ ስኩን ተፈጠረበት። ያኔ ምን ሆነ ማለት ነው? መድ ሊን ተፈጠረ ማለት ነው። ከዛ እነዚህ ያኔ ያዋ ምን ትሆናለች ማለት ነው? የሊን ፊደል ትሆናለች። ይሄ የመድ አይነቱ ደግሞ የሳብ ነው። መድ ሊን ይባላል። ወደፊት እናየዋለን። ስለዚህ እንዴት ነው የምናቆመው? ለይለቱል ቀድሪ ኸይር ትንፋሽ አጠረን ለምሳሌ። ከዛ ኸይሩን ከዛ ትንፋሽ ወስደን ደግሞ ኸይሩን ሚን አልፊ ሸህር ብለን እንቀራለን። እሺ እዚህ ጋር አሁን ይሄ ከረጅም አንቀጽ ነው የወሰድኩት። ሚን ቀብል አን የእትየ አሐደኩሙል መውቱ ነበረ። መውቱ ዋው ኖርማል ዋው ስኩን ብቻ አድርገን እንቀራታለን። ግን ምናልባት ግን ተንፋሽ አጠረንና እዚህ ጋር ታዋ ላይ አቆምን። ያኔ ስኩን ተፈጠረ። ድንገተኛ ስኩን ተፈጠረ በማቆም ምክንያት። ስለዚህ ያኔ ዋው ስኩን ናት። ቀድሞ የመጣው ፊደል ፈትሐ ስለሆነ ተከትሏት ደግሞ ድንገተኛ ስኩን ስለመጣ ያኔ ዋዋ ትሳባለች። ይሄ ደግሞ መድ ሊን ይባላል። እንዴት ነው የምንቀራው? ካቆምን ሚን ቀብል አን የእትየ አሐደኩሙል መውት መውት። ስለዚህ እንደዚህ አይነት አጋጣሚዎች ብቻ አለ ማለት ብዙ ቦታ አይከሰትም። እንደ አጋጣሚ ካቆምን የሚመጣ ነው። ስለዚህ እንደተመለከትነው አሁን እዚህ ጋር ዋው እና ያው ራሳቸውን የተሳቡት ኸይር ስንል ወይም ደግሞ መውት ስንል ሚሙ አይሳብም፣ ኻው አይሳብም፣ ማ አንልም። ዋው ብቻ ነው የምንቆይበት። ዋው ላይ ነው የምንስበው። ዋው ነው። ያውንም እዚህ ጋር የምንስበው ያው ነው። ኻው አልሳብ ነው። ግን የመድ ፊደል ሆነን መጀመሪያ አየናቸው። ስኩን የሆነች አሊፍ ቀድሟት ፈትሐ ሲመጣ፣ ስኩን የሆነች ያ ቀድሟት ከስራ ሲመጣ፣ ስኩን የሆነች ዋው ቀድሟት ዶማ ሲመጣ ግን የምንስበው ማን ነበረ? ቀድሟት የመጣው ፊደል ራሱ ይሳባል ማለት። ለምሳሌ ማ ወይም ሙ ስንል እንደዛ ነው። ስለዚህ የመድ ፊደሎች በሚመጡበት ሰዓት ሶስቱ ቀድሞት የመጣው ፊደል ይሳባል። ሊን ፊደሎች በሚመጡበት ሰዓት ግን ራሳቸው ነው የሚሳቡት። ስለዚህ መድ ምን ማለት ነው የሚለውን መጀመሪያ ስጠቅስ ምን ነበር ያልኩት? መድ ብሎ ማለት በተጅዊድ ህግ ወይም በሸሪዓ ያለው ትርጉም ምንድን ነው? የመድ ፊደሎችን በመጠቀም ድምፅን ማስረዘም ነበር ያልኩት። ስለዚህ እዚህ ጋር እኮ የመድ ፊደሎች እኮ አልመጡም ትላላችሁ። ይሄ የሊን ፊደል ነው የመጣው። ስለዚህ ይህም እኮ መስፈርቱ እንትን ላይ ገለጻው ላይ መድ ምን ማለት እንደሆነ መጠቀስ አለበት። ስለዚህ አንዳንድ ኪታቦች ላይ ወይም ዑለማዎች የተጅዊድ ምሁራን ሲጠቅሱ እንዴት ብለው የሚያብራሩት መድ ብሎ ማለት በተጅዊድ ህግ የመድ ፊደሎችንና የሊን ፊደሎችን በመጠቀም ድምፅን ማስረዘም። በመድ ፊደሎች እና በሊን ፊደል። ሊን ፊደል ቅድም እንዳየነው ነው ፈትሐው ስኩን ነው። ቀድሟቸው የመጣው ፊደል ፈትሐ ይሆናል። የመድ ፊደል የምንላቸው ደግሞ ቅድም ያየናቸው ስኩን ነው። ቀድሟቸው የመጣ ፊደል ለእነሱ የሚስማማ ፈትሐ ከሆነ አሊፍ፣ ከስራ ያ ከሆነች ከስራ፣ ዶማ ከሆነች ደግሞ ዋው ከሆነች ደግሞ ዶማ እነሱ ናቸው። ስለዚህ የመድ ፊደሎች 3 ናቸው። የሊል ፊደሎች ደግሞ 2 ናቸው። ስለዚህ በእነዚህ ምክንያት ድምፅን ቁርአን በምንቀራበት ሰዓት ማርዘማችን ምን እንላለን? መድ ነው እንላለን ማለት ነው። እሺ ይሄ ትንሽ ግልጽ ካልሆነላችሁ እያቆማችሁ ጽሁፎችን እያነበባችሁ ምሳሌዎችን እየተመለከታችሁ እየደጋገማችሁ ሲሆን ኢንሻአላህ የበለጠ ደግሞ ግልጽ ይሆንላችኋል። ስለዚህ የመድ ፊደሎች 3 ናቸው። የሊን ፊደሎች ደግሞ እነዚህ ናቸው ማለት ነው። እቺና እቺ አጋጣሚ አንዳንዴ የሚከሰት ነው። እሺ አሁን የምንመለከተው የመድ አይነቶች ናቸው። የመድ አይነቶች በትላልቁ ለሁለት እንከፍላቸዋለን። መድ አስሊ የሷድ ነው።
በአማርኛ ያው ሷድ ስለሌለ ሲን አስሊ። ሁለተኛው ደግሞ መድ ፈርዒ እንለዋለን። እቺኛው አይነ ፈርዒ ከላይ ያለች ማለት ፈሪ እንዳንል ፈሪ ሳይሆን ፈርዒ ያው አረብኛው እንደተጻፈው። እሺ ስለዚህ መዶች ለሁለት ራሳቸው ይከፋፈላሉ። መድ አስሊ የራሱ አይነት ይኖረዋል። ምናልባት እናንተ ሌሎች አስተማሪዎች ላይ ተመራችሁ መድ ጠቢዒ የተለያየ ነገር ሰምታችሁ ሊሆን ይችላል። እነሱን በመድ አስሊ ውስጥ እናስገባቸዋለን፣ ለወደፊት እንማራለን። መድ ፈርዒም የራሱ ይከፋፈላል። ነገር ግን ለዛሬ መድ ለሁለት ትላልቅ ክፍል ይከፈላል። አንደኛው መድ አስሊ ይባላል፣ ሁለተኛው ደግሞ መድ ፈርዒ ይባላል። መድ አስሊ ምንድነው? መድ ፈርዒ የሚለውን ደግሞ እንመለከታለን ኢንሻአላህ። እሺ የመጀመሪያው መዱን አስሊዩን። መድ አስሊ ምን ማለት ነው? መድ አስሊ ማለት በቋንቋ ያለው ትርጉም ምንድነው? ማለት ቋንቋዊ ትርጉሙ መድ እና አስሊ የሚለውን ስንተረጉመው ማለት ነው። መድ አስሊ ማለት መሰረታዊ የሆነ መድ ማለት ነው። አስሊ ማለት መሰረታዊ ነባር እንደዛ ማለት ነው። ስለዚህ መሰረታዊ የሆነ መድ ማለት ነው። በተጅዊድ ህግ ደግሞ ያለው ትርጉም ምንድነው? ያለሱ ማለት ያለ መዱ ማለት ነው። ያለሱ ፊደሉ ሊገኝ የማይችል እና ሐምዝ ፊደልና ሱኩን በመምጣታቸው ምክንያት የሚገኝ ያልሆነ የመድ አይነት ነው። ከሁለት ሐረካ በላይ ደግሞ አይሳብም። ያው እናንተ እያቆማችሁ ቪዲዮን እያቆማችሁ ለመረዳት እየሞከራችሁ ኢንሻአላህ የበለጠ ነው በምሳሌ እናየዋለን። ማለትም እዚህ ጋር እንመልከት። እነዚህ አንቀጾች ላይ አሁን እዚህ ጋር ቃሉ የሚለው ቃል አለ። ቃ ትሳባለች። ለምን? አሊፍ ምድያ መታለች። እዚህ ጋር አሊፍ ሱኩን መታለች። ቀድሟት የመጣው ፊደል ፈትሐ ነው። ስለዚህ አሊፍ ምድያ ትሆናለች። ስለዚህ ቃ እሰባታለሁ። እዚህ ጋር ደግሞ ዋው መታለች። ዋው ሱኩን ናት። ቀድሟት የመጣው ፊደል ለሷ የሚስማማው ዶማ ነው። እንደዛ ከሆነ ዋው ምድያ ትባላለች። ስለዚህ ላሙ እንዲሳብ ታደርገዋለች። ስለዚህ ሉ ቃሉ። እዚህ ጋርም ደግሞ ኻሲራ ኻው ትሳባለች። አሊፍ ምድያ ስለመጣች ኻው እንስበዋለን። ኻሲራ። አሁን አሊፉን መዱን ካላካተት ነው መዱን ካላመጣን ማለትም ብለን ካልሳብ ነው እንዴት የሚሆነው? ቀሉ ይሆናል። ቀሉ። ስለዚህ መዱ ካልመጣ ይሄ መዱ ካልተከሰተ ማለትም ያለሱ ማለት ያለዚህ መድ ባለመሳባችን ፊደሉ ሊገኝ አይችልም። የማይችል ነው። የትኛው ፊደል? መድያው አሊፍ መዱ ማለት ነው። አሊፏ አትገኝም። የግድ መሳብ አለ። እሷን ለማካተት ሉ ማለት አለ ነው። ስለዚህ መዱን ካላመጣ ነው መዱን ካላነበብን አሊፉ አይገኝም። እዚህ ጋር ላሟን ካልሳብናትና መዱን ካላመጣን ወው ሊገኝ አይችልም። ወውና አሊፉ ደግሞ የቃሉ ክፍል ናቸው። የቃሉ ክፍል ናቸው። ቀሉ የሚል ቃል የለም። ቀሉ የግድ ቃ መሆን አለበት። ቃሉ ሉ መሳብ አለበት። ያለዛ ቃሉ ትርጉም አይሰጥም። ቃሉ ማለት አሉ፣ እነሱ አሉ፣ ብዙ የሆኑ ሰዎች አሉ። ይህን ትርጉም አሉ የሚለውን ትርጉም እናገኘው ላሙ ከተሳበ ነው። ይሄ ዋው ጀማዓ ትባላለች። የብዙ ሰዎች የምታመለክት ነው። ለአንድ ሰው ቃለ ይሆናል፣ ለብዙ ሰው ደግሞ ቃሉ። ስለዚህ የግድ መሳብ አለበት። ያለ መሳባችን ግን ካልሳብነው ግን ያለሱ ፊደሉ ሊገኝ አይችልም። ዋው ልትገኝ አትችልም። አሊፏ ልትገኝ አትችልም። እዚህ ጋር ደግሞ ኻ ላይ አሊፏ ከኻ በኋላ ያለችው አሊፍ ልትገኝ አትችልም። መዱ ካላመጣ ነው። ካልተገኘ ደግሞ ቃሉ ትርጉም አይሰጥም። ኸሲራ የሚል ትርጉም የለም። ኸሲራ ቃሉ ቲልከ ኢዘን ከረቱን ኻሲራ እንደዛ ማለት ነው። እሺ ሁለተኛው ደግሞ እዚህ ጋር ገለጻው ላይ ያለው ምንድነው? ይሄ መድ የሚገኘው ሐምዝ በመምጣቷ ወይም ሱኩን በመምጣቷ አይደለም። ለወደፊት ቀጣይ የምንማረው የመድ አይነት መድ ፈርዒ የምንለው ሐምዝ በመምጣትና ሱኩን በመምጣት ነው። እሱ መድ ፈርዒ የሚከሰተው እዚህ ጋር ግን አይደለም። በቃ የቃሉ ክፍል ስለሆነ መሰረታዊ የቃሉ ክፍል ስለሆነ የግድ እሱ መገኘት አለበት። ስለዚህ ያለምንም ምክንያት የሚመጣ ነው ማለት ነው። ያለምንም ምክንያት ማለትም የቃሉ ክፍል ስለሆነ ብቻ ነው የሚመጣው። ተፈጥሯዊ መድ አስልይ ነው። ቃሉ ቃሉን የሚመሰረት ነው። ኻሲራ። እሺ እዚህ ጋር ሌሎቹ ቦታ ላይ እንመልከት። እንደምትመለከቱት
መድ አስሊ የምንለው ያው አይነት የተለያየ ክፍል አላቸው ለወደፊት ኢንሻአላህ እንመለከታለን ነገር ግን አጠቃላይ መድ አስሊ ስለሆኑ ሁሉም የመድ ቢከፋፈሉም መድ አስሊ በጣም ብዙ ነው ማለት ነው ብዙ ናቸው ቁርአን ላይ ማለት በጣም ብዙ ናቸው ስላችሁ ከፍሉ ሳይሆን ቁርአን በምንቀራበት ሰዓት ብዙ መድ አስሊ ያጋጥመናል ለዛ ነው እዚህ ጋር ራሱ በተወሰኑ በአራት አንቀጾች ላይ እነዚህ ሁሉ ተመለከተ እዚህ ጋር ቁሉቡይ አሁን ዋው ስኩን መታለች ቀድማ ተመጣ ፊደል ضማ ነው ስለዚህ ላሙ እንዲሳብ ታደርገዋለች ዋው መድያ ስለሆነች ቁሉቡን አሁን ካልሳብ ነውስ ላሙን ካልሳብ ነው ቁሉቡን ካል ዋው ጠፋ ማለት ነው አላነበብ ነው ያለሱ ያለመዱ ዋው ሊገኝ አይችልም ቁሉቡን ይሆናል ላው ብቻ በማድረግ ነው ዋውን አላነበብ ነው ማለት ነው ይሄ ደግሞ ልክ አይደለም ትርጉም አልባ ነው የሚያደርገው ቁሉቡን የሚል ቃል የለምና ቁሉቡን ቀልቦች ማለት ነው ቁሉቡን ብዙ ናቸው ስለዚህ ብዙ እንዲያደርጉ ያደረጋቸው አንድ ምንድን ነው ዋው መኖሯ ነው ስለዚህ የቃሉ መሰረታዊ ስለሆነ ለዛ ነው መሰረታዊ የሆነ መድ የተባለው ለዛ ነው ቁሉቡን يومئذ واجفة እዚህ ጋር ምንድነው ዋጂፈህ አሊፍ መድ እየመጣለች ስለዚህ ካልተሳበ ግን ወጂፈህ ይሆናል ትርጉም አልባ ነው የሚሆነው ስለዚህ ያለ ምንም ምክንያት ነው ሱኩን ስለመጣ ሀም ስለመጣ አይደለም የቃሉ ክፍል ስለሆነ ነው እሺ ያ ايها الذين آمنوا ስንልም እንደዛው አሊፍ መድ መጣለች ቀድማ ተመጣ ፊደል ፈትሐ ነው ስለዚህ ሀምዙ ይሳባል አመኑ እዚህ ጋር እንደዛው እነዚህ ሁሉ ምን ይባላሉ የመድ አስሊ ይባላሉ ማለት ነው فسوف يحاسب حسابا ትንሽ እንስባቸው حسابا يسيرا የሲ ስንል ሲን ስበዋለን ያመድ ያመጣለች ስኩኑና ቀድማ ተመጣው ፊደል ሲን ከስራ ነው ሐረካው ከስራ ነው ስለዚህ መስፈርቱን አሟልታለች ስለዚህ ያመድ ያናት ሲኑን እንድንስበው ታደርገናለች መጨረሻ ላይ ደግሞ ራ አለ አሁን እዚህ ጋር ተንዊን ነበረ የሲራን ነበረ ግን ስናቆም ከዚህ በፊት እንደተማርነው ተንዊን በፈትሐ ሲመጣ ስበና ነው የምናቆመው የሲር ሳይሆን ምንለው የሲራ ነው የምንለው የሲራ እንደዛ በምንልበት ሰዓት ራ ስንል ምን አለ አሊፍ ይፈጠራል ራ በምንልበት ሰዓት የሲራ አሊፍ አለ ከዛ ነው ቀድሞ ተመጣው ፊደል ራ ፈትሐ ሁለት ፈትሐ ስለሆነ የሲራ እንስበዋለን ማለት ነው ይሄም ምንድነው መድ አስሊ ነው እነዚህ ሁሉ መዶች ደግሞ ምንድነው ስንት ሐረካ ነው የምንስባቸው ሁለት ሐረካ ብቻ ነው የምንስባቸው ከሁለት ሐረካ በላይ አንስባቸውም ስለዚህ አንድ ሰው በሚቀራበት ሰዓት ድምጽን ለማሳመር ብሎ አንዳንድ ሰው ያደርጋል እንደዛ فسوف يحاسب حسابا يسيرا ካለ ተሳስተሃል ነው የምንለው ምክንያቱም መድ አስሊ ነው መድ አስሊ ደግሞ ከሁለት ሐረካ በላይ አይሳብም ማለት ነው ዋጂፈት ነው ዋጂፈህ ካል ልክ አይደለም ሁለት ሐረካ ብቻ ዋጂፈህ አጠር ያለ ቃሉ አጠር ያለ እሺ ሁለት ሐረካ በላይ አይሳብም ካል ሐረካ ምን ማለታችን ነው ከዚህ በፊትም አይተናል ቀደም ጅምርት ላይ እንደተጠቀስኩት ነገር ግን ለማስታወስ ያህል ሐረካ ምንድነው ካል ሐረካ ማለት ሐረካ ያለው ፊደልን ሐረካ ማለት ፈትሐ ከስራ ضማ ማለት ነው ሐረካ ያለው ፊደልን ፈትሐ ضማ ወይንም ከስራ የሆነ ማለት ነው የምናነብበት የጊዜ መጠን ነው በምሳሌ ማለትም በሐረካ አለው ሐረካው ምንድነው ፈትሐ ነው ባዚህ ጋር ሐረካ አላት ሐረካው ضማ ነው እዚህ ጋር ደግሞ ሐረካው ከስራ ነው እዚህ ቃፍም እንደዛው ፈትሐ ከስራ ضማ እነዚህ ፊደሎችን ለማንበብ የሚፈጅብን የጊዜ መጠን ባውኑ ለብቻው ቡም ለብቻው እንደዛ ስናነብ የሚፈጅብን የጊዜ መጠን ሐረካ እንለዋለን ማለትም በ ቡ ቢ qa ቂ ቁ ስንል የሚፈጅብን ጊዜ አለ በጣም አጠር ያለ ይሄ ሐረካ ይባላል ስለዚህ ባም ሆነ ቡም ሆነ ቢ ሁሉም እኩል ሐረካ ነው ያላቸው እሱም ደግሞ አንድ ሐረካ ነው ስለዚህ ባ ምትሏ ቃል ስንት ሐረካ ትፈጃለች አንድ ሐረካ ትፈጃለች ቡ ምትሏ ስንት ሐረካ ይፈጃል ሁለት አንድ ሐረካ ይቀርታ አንድ ሐረካ ከስራው ቢም እንደዛ አንድ ሐረካ ቃፍም ፈትሐ ሲሆን አንድ ሐረካ ስለዚህ ከስራም ፈትሐም
ضمም የያዘ አንድ ፊደል ሐረካው እኩል ነው ማለት ነው እሱም አንድ ሐረካ ነው ስለዚህ ሐረካ ማለት ሐረካ ያለውን አንድ ፊደል የምናነብበት የጊዜ መጠን ለማንበብ የሚፈጅብን የጊዜ መጠን ሐረካ እንለዋለን እሺ ስለዚህ ሁለት ሐረካ ስንል ምን ማለት ነው ካል ሐረካ የያዙ ሁለት ፊደሎችን ማለትም ከስራ ፈትሐ ضማ የያዙ ማለት ነው ሁለት ፊደሎችን አከታትለን በመናነብበት ጊዜ አከታትለን የምናነብበት የጊዜ መጠን ነው ማለትም ለምሳሌ ሁለት ባ ይም ባ ፈትሐ ባ ضማ ቃፍ ከስራ ሁለቱን አከታትለን ሳንዘገይ ወይንም በጣም ሳንፈጥን የምናነብበት በኖርማል ፍጥነት የምናነብበት የጊዜ መጠን ሁለት ሐረካ እንለዋለን ማለትም በ ቡ ቂ አይ የፈጀብኝ ጊዜ ቂ ለማለት ቡ ለማለት የፈጀብኝ የጊዜ መጠን ምን ይባላል ሁለት ሐረካ ከላይ አንድ ሐረካ ነበር እያንዳንዱ አሁን ደግሞ ሁለት ሲሆኑ ደግሞ ሁለት ሐረካ እንለዋለን ስለዚህ መዘግየት የለብንም ምሳሌ አንድ ሰው ብሎ ትንሽ ቆይቶ ቡ ወይንም ይቅርታ ብሎ ቆይቶ ካለ ልክ አይደለም ሳንዘገይ አከታትለን ቡ ቂ እንደዚህ ወይ ደግሞ መፍጠን የለብንም ቡ ማለት የለብንም ሳንፈጥን በኖርማል ፍጥነት የሚፈጅብን ጊዜ መጠን ሁለት ሐረካ እንለዋለን ለምሳሌ እዚህ ጋር ሁለት ሐረካ የሚሳብ ቃል አለ ቃሉ ስለዚህ ቃ በሁለት ሐረካ ነው የሚሳብ መዳ አስሊ ስለሆነ ሁለት ሐረካ ነው የምንስበው ቀደም ላይ እንዳሳየው ላም መዳ አስሊ ስለሆነ እዚህ ጋር የመጣው መድ ሁለት ሐረካ ነው ላሙ የሚሳበው ቃሉ እንደዛ ማለትም ቃ በምንለበት ሰዓት ሁለት ሐረካ የምንስበው ማለትም ቃፍ ሐረካው ፈትሐ ስለሆነ ቃ ለማለት ሁለቴ ቃ ለማለት የሚፈጅብን የጊዜ መጠን ነው ቃለ የምንቆየው ማለት ነው ቃለ ስን በምንልበት ሰዓት ቃ የሚያክል የጊዜ መጠን ሉ በምንልበት ሰዓት ደግሞ ሁለት ላሞች ضማ ይሆኑ አሁን ضማ ስለሆነ ሉ ስንል የሚፈጅብን የጊዜ መጠን ነው ሉ ብለን የምንቆየው ማለት ነው ስለዚህ ብዙ አይደለም ስለዚህ ቃሉ ካለ አንድ ሰው ልክ አይደለም እንላለን ምክንያቱም ይሄ አራት ጊዜ የምናነብበት ነው ኢንሻአላህ ግልጽ ካልሆነ ደጋግሙት ኢንሻአላህ ቃሉ ትክክለኛው ቃሉ እንደዛ ቃሉ ማንንም ፈጠን በጣም ቃሉ ትንሽ እሺ ስለዚህ አራት ሐረካ ስንል ደግሞ ሐረካ ያላቸው አራት ፊደሎችን አከታትለን የምናነብበት የጊዜ መጠን ነው ማለትም እንደዚህ አሁን አራት ፈትሐ ያላቸው ባ ፊደልን አለ እዚህ ጋር ደግሞ ቃፍ በከስራ እዚህ ጋር ደግሞ ሚም በضማ ስለዚህ ቂ ሙ ስንል የፈጀብኝ ጊዜ መጠን ተመጣጣኝ ነው ስለዚህ ይሄ ምን ይባላል አራት ሐረካ እንለዋለን ይሄን ለማንበብ የፈጀብኝ ጊዜ ደግሞ አራት ሐረካ አለው ሚሙን ضማውን ለማንበብ የፈጀብኝ ጊዜ አከታትዬ ሳልዘገይ በጣም ሳልፈጥን ሙ ሳንል ቂ ሳንል ሳልፈጥን ለማንበብ የፈጀብኝ ጊዜ አራት ሐረካ እንለዋለን ማለት ነው ለምሳሌ እዚህ ጋር ተበት የዳ የሚለው ይሄ ለወደፊት የመድ አይነት እንማራለን ነገር ግን አራትም አምስትም ይሳባል ተበት የዳ አቢ ለሀብ ወተብ ስንል ይሄ አራት ሐረካም ይሳባል አምስትም ይሳባል አራት ሐረካ ይሳባል ስንል ማለት ነው ዳ የምትለዋን አራት ፈትሐ የሆኑ ዳሎችን አከታትለን ስናነብ የሚፈጅብን ጊዜ መጠን ማለት ነው ዳል ላይ የምንቆየው ደ ስንል የሚፈጅብን ጊዜ መጠን ዳል ላይ ቆያለሁ ማለት ነው በግምት ተበት የዳ ብቻ አይደለም ተበት የዳ አቢ ለሀብ እንደዛ ስለዚህ በግምት እንደዛ ተለማመዱ ማለት ነው ኢንሻአላህ ስለዚህ አንዳንድ ሰው በጣት ምልክት በጣት በመቁጠር እናንተ ማይታችሁ ሊሆን ይችላል ብዙ ሰው እንደዛ ያወስረዋል ነገር ግን በጣት ስንቆጥር አንዳንዱ ሊፈጥን ይችላል አንዳንዱ እድሜው የገፋ ሊሆን ይችላል አንዳንዱ ህፃን ሊሆን ይችላል ስለዚህ በጣት መቁጠሩ እኩል አይደለም አንዳንዱ ሊዘገይ ይችላል ጣታችን
ህመምተኛ የሆነውና ጤነኛ የሆነውና ጤነኛ ያልሆነ ጣቱ እኩል አይከፈትም። ስለዚህ በጣት ምልክት ማድረጉ ትክክለኛ አይደለም ይላሉ አንዳንድ የቲቢ ምሁራን። አንዳንዶቹ ግን በእንደዛ የሚያስተምሩ አሉ። ግን ትክክለኛው ሐረካ ስንል ይሄ ነው። ሐረካ ማለት ፈትሐ የሆነ ሐረካ እንለዋለን፣ ከስራ ሐረካ እንለዋለን። ስለዚህ አራት ሐረካ ካል አራት ሐረካ ያላቸው ፊደሎችን ለማንበብ የሚፈጅብን የጊዜ መጠን ነው ማለት። ስለዚህ በጣት መቁጠር ሳይሆን ትክክለኛው በእንደዚህ ብንወስድና ከዛ የራሳችን ግምት ወስደን መለማመድ ይቻላል ማለት ነው። ለምሳሌ አንድ ሰው ይሄን ሲያነብ ተበት የዳ አቢ ለሀብ ብሎ ካነበበ አራትን የሳብኩት ካለ አይደለም። ይሄ እኮ አሁን በቆየህበት ጊዜ እኮ አራት ዳሎችን አካተን መም እንችላለን። ፈትሐ የያዙ አንችልም። ተበት የዳ አቢ ለሀብ ምናልባት ሁለት ልናነብ እንችላለን። ተበት የዳ ካለስ ተበት የዳ አቢ ካንሞ ይሄ ደግሞ ከሁለት አልፎ ሶስት ነው እንላለን። ከዛ ትክክለኛው ደግሞ በግምት ተበት የዳ አቢ እንደዛ። እሺ አምስት ሐረካ ስንልን ደግሞ ተመሳሳይ እንደዛው አምስት ፊደሎችን ሐረካ የያዙ ፊደሎችን ለማንበብ አከታተለን ለማንበብ የሚፈጅብን የጊዜ መጠን ነው እንደዚህ ማለት ነው። ለምሳሌ ቀደም ከላይም ጠቅሼ ነበር። ይህ ዳል ላይ ያለው የመድ አይነት ዳሉን የምንስበው አራት እንስባለን፣ አምስት መሳብ እንችላለን። ስለዚህ አራት ከላይ ሳይቻለው አምስት እንስበው ደግሞ መጠኑ አንድ ሐረካ እንጨምራለን ማለት ነው። አንድ ሐረካ ያለ ዳል ጨምረን ስናነብ የሚፈጅብን የጊዜ መጠን ነው ማለት ነው። እሺ ኢንሻአላህ የመጨረሻው ደግሞ ስድስት ሐረካ ነው። እንደዚህ ናቸው ያሉት። ሁለት ሐረካ ልንስብ እንችላለን። ሁለት ሐረካ አለ፣ አራት ሐረካ አለ፣ አምስት አለ፣ ስድስት አለ። የመጨረሻው ስድስት ነው። ከዛ በላይ የለም። ስድስት ሐረካም እንደዛው ስድስት ሐረካ ያላቸው ፊደሎችን ሐረካቸው ይቅርታ እዚህ ጋር ضم ያደረኩት በስተት ነው። ፈትሐ መሆን አለበት ማለት ضمውም ሐረካው ዞሮ የባ ፈትሐና የቡ ፈትሐ ሐረካቸው ዞሮ አንድ ሐረካ ነው። ነገር ግን ለማሳየት የፈለኩት ሁሉም በፈትሐ ነበረ። በ እነዚህን ስድስት ሐረካ ያላቸው ሙተሐሪክ የሆኑ ሙተሐሪክ ሐረካው ደግሞ በፈትሐ የሆነ ለማንበብ የሚፈጅብን የጊዜ መጠን ስድስት ሐረካ እንለዋለን። እያንዳንዱ አንድ ሐረካ ስለሚፈጅ ማለት ነው። በከስራም እንደዛው በضمም እንደዛው። ስለዚህ ስድስት ሐረካ እንደዛ ነው በግምት ማለት ነው። እሺ ለምሳሌ ወለው ضالين ስንል ፋቲሐን ስንቀራ መጨረሻ ላይ እቺ መድ ስድስት ሐረካ ነው የምንቆይበት። ضادን ስንስበው ስድስት ሐረካ ነው ضالين የምንስበው ስድስት ሐረካ። ስለዚህ ምን ማለታችን ነው ከተባለ ض የሚለውን የምንቆይበት ምን ያህል ነው? ስድስት ፈትሐ የሆኑ ضادዎችን ያው ሐረካው ضاد ስለ ፈትሐ ስለሆነ ማለት ነው። ضادዎችን ስናነብ የሚፈጅብን የጊዜ መጠን ነው ማለት ነው። ስለዚህ አንድ ሰው ወለው ضالين ብሎ ካለ ልክ አይደለም እንላለን። ምክንያቱም ሁለት ሐረካ ምናልባት ሁለት ሐረካ ፈትሐ የሆኑ ضادዎችን የምናነበት ጊዜ መጠን የፈጀው እንጂ ስድስት ስማ አይሆንም እንላለን በግምት። ወለው ضالين ካለ አሁንም አሳጠረች። ስለዚህ ከፍ አድርገን ስድስት እናስይዘዋለን ማለት ነው። ስለዚህ በግምት ወለው ضالين እንደዛ። ስለዚህ ሐረካዎች እንደዚህ ናቸው። ስለዚህ መድ አስሊ የምንለው ምንድነው? ቀደም እንደጠቀስኩት ያለ መዱ ፊደሉ ሊገኝ የማይችልና በስኩንና በሐምዝ ምክንያት የሚፈጠር ሳይሆን በተጨማሪ ደግሞ ከሁለት ሐረካ የማይሳብ ከሁለት ሐረካ በላይ የማይሳብ የመድ አይነት ነው ማለት። ስለዚህ አሁን አንድ ሰው ይሄ መድ አስሊ አሁን ይሄ ነግሬያችኋለሁ ስድስት ሐረካ ነው የምንስበው ብያለሁ። ይሄ መድ አስሊ ነው ብላችሁ አይደለም ትላላችሁ። ምክንያቱም ከሁለት ሐረካ በላይ ነው የተሳበው። ስለዚህ አምስትም የሚሳበው ስድስትም የሚሳበው አራትም የሚሳበው መድ አስሊ ሊሆን አይችልም። መድ አስሊ የምንለው ከሁለት ሐረካ በላይ አይሳብምና። እሺ ይሄን ካወቀን አሁን ወደ ሁለተኛውና የመጨረሻው የመድ አይነት እንማር ማለት ነው። መዱን ፈርዒዩን ቋንቋዊ ትርጉሙ መድ ፈርዒ ስንል ቋንቋዊ ትርጉም አለው። አሁንም መድ የሚለው የራሱ ቋንቋዊ ትርጉም አለው። ፈርዒ የሚለው የራሱ ቋንቋዊ ትርጉም አለው። ስለዚህ ቋንቋዊ ትርጉምን ስንተረጉመው ምን ይሆናል? ቅርንጫፋዊ ወይንም ሰከንደሪ በእንግሊዝኛ ሰከንደሪ የሆነ
ትርጉም ይይዛል ማለት ነው። ሰከንደሪ ቅርንጫፋዊ የሆነ መድ። በተጅዊድ ግን ያለው ገለጻ ምንድነው? ከመድ ፊደሎች በኋላ የመድ ፊደሎች 3 ናቸው ብያለሁ። ከመድ ፊደሎች በኋላ ሀምዝ ፊደል ወይንም ስኩን በመምጣታቸው ምክንያት ስኩንና ሀምዝ ማለት ነው። በመምጣታቸው ምክንያት የሚገኝ የመድ አይነት ነው። ስለዚህ እሱ ደግሞ 2 ሐረካና ከዛ በላይ ይሳባል። ማለትም 4 ይሳባል፣ 5 ይሳባል፣ 6 ይሳባል። ከ2 ሐረካ በተጨማሪ 4ም 5ም 6ም ይሳባል ማለት ነው። ሐረካዎች ይሳባል። እንደዛ ስንል ቅድም እንደጠቀስኩት መድ ፈርዕይም ራሱ ክፍሎች ይኖሩታል። ወደፊት የምንማረው አይነቶች አሉት። መድ አስልይም የራሱ ክፍሎች አሉት። ነገር ግን መድ ፈርዒ 2ም 4ም 5ም ይሳባል ስንል ሁሉም እንደዛ ናቸው ለማለት ሳይሆን መድ ፈርዒ አጠቃላይ ማለት ነው። 2 ሐረካ ይሳባል፣ 4 ይሳባል፣ 5 ይሳባል፣ 6 ይሳባል ለማለት ነው። ኢንሻአላህ ወደፊት እናያለን። ግን አሁን መያዝ ያለብን መድ ፈርዒ ምንድነው? መድ ፈርዒ ብሎ ማለት ከመድ ፊደሎች በኋላ ሀምዝ ሲመጣ ወይንም ስኩን ሲመጣ የሚፈጠር ነው። ሐረካው ደግሞ ከሁለትም በላይ 4ም 5ም 6ም ይሳባል ማለት ነው። እሺ በምሳሌ ስንመለከት እዚህ ጋር ወማ አደራከ ስንል እዚህ ጋር የመድ ፊደል መታለች። የመድ ፊደል ለምን ሆነች? ስኩን ናት። ከላይ ምልክቱ እንዳተመለከቱ ብያለሁ። ይሄ ሌላ ምልክት ነው እንጂ ፈትሐ አይደለም። ስኩን የሆነች አሊፍ መታለች። ቀድሟት የመጣው ምንድነው? ፈትሐ ነው። ስለዚህ መድ ናት። ስለዚህ የመድ ፊደል ናት። ምን ይላል? አሊፍ መድያ ናት እንላለን። አሊፍ መድያ ናት። አሊፍ መድያ መታ ተከትሏት የመጣው ሀምዝ ነው። ስለዚህ ተከትሏት ሀምዝ በመምጣቱ ምክንያት ከመድ አስልይነት ወጥቶ ወደ ምን ገባ ማለት ነው? መድ ፈርዒ ሆነ ማለት ነው። ምክንያቱም ሀምዝ ተፈጠረ፣ ሀምዝ መጣ። ስለዚህ መድ ፈርዒ ነው። መድ ፈርዒ ከሆነ ደግሞ ከ2 ሐረካም በላይ ከፍ አድርገን መሳብ እንችላለን። ወማ አድራከ ማ ሲጂን እንደዛ። ግን ስንት ሐረካ ነው የምንስበው? 4 ነው፣ 5 ነው፣ 6 ነው፣ 2 ነው የሚለው በቀጣይ ክፍሎች ኢንሻአላህ እንማራለን። አሁን ግን መድ ፈርዒ መሆኑና ከ2 ሐረካ በላይ እንደ መድ አስሊ ከ2 ሐረካ በላይ መድ አስሊ 2 ሐረካ ብቻ ነው። መድ ፈርዒ ደግሞ ከዛ በላይ መሳብ እንደሚቻልና መድ ፈርዒ ምን እንደሆነ ምን እንደሚያመጣው ምክንያቱን ማወቅ ነው ኢንሻአላህ የሚጠበቅብን። እሺ እዚህ ጋር ያ አዩሀለዚነ አመኑ ስንል እዚህ ጋር ያ ብለን ከፍ አድርገን ያውን እንስባታለን። ለምን? አሊፍ መድ መታለች። ቀድሞት የመጣው ፊደል የአሊፍ መድያ ናት። ምክንያቱም አሊፍ ስኩኑና ቀድሞት የመጣው ፊደል ያ ፈትሐ ነው። ስለዚህ አሊፍ መድያ ናት። መስፈርቱን አሟልታለች። ተከትሏት የመጣው ደግሞ ማን ነው? ሀምዝ ነው። ይቺ ሀምዝ ፊደል ናት። ስለዚህ ከመዱ ፊደል በኋላ ሀምዝ ስለመጣ በገለጻው ከላይ በዴፊኒሽኑ መሰረት ምን ይሆናል ማለት ነው? ከመድ አስልይነት ወጥቶ መድ ፈርዒ ይሆናል። ምክንያቱም ሀምዝ ስለመጣ ከመድ ፊደል በኋላ ማለት ነው። እሺ እዚህ ጋርስ ዋው ስኩን መታለች። ቀድሞት የመጣው ፊደል ዶማ የሆነ ፊደል ነው። ስለዚህ ዋው መድያ ናት፣ መሳቢያችን ናት። ማን ነው የምንስበው? ዳሉ እንዲሳብና ዱ እንድንል ትረዳናለች ማለት ነው። እሺ ከመድ ፊደሉ በኋላ የመጣው ፊደልስ ማን ነው ካል እቺ አትቆጠረም። ምክንያቱም ከላይ እዚህ ጋር 0 ከተጻፈበት ይሄ ምልክት ከተጻፈበት አናነበው ማለት አናካትተው። ስለዚህ እሱን አንቆጥረውም። ሀምዝ ነው የመጣው። ስለዚህ ሀምዝ ከመጣ ደግሞ ከመድ አስልይነት ወጥቶ መድ ፈርዒ ነው። ስለዚህ ኢተኸዙ አይማነሁም ጁነህ እንደዛ። እሺ እዚህ ጋር እንደያ ነው የምንጠቀማት። እንደያ መድ ነው። ያ መድያ ናት። ስኩን ናት። ቀድሟት የመጣው ፊደል ሀ ከስራ ናት። ስለዚህ ያ መድያ ናት። ከዛ በኋላስ ተከትሏት ሀምዝ መጥቷል እንመለከታለን፣ ወይም ስኩን መጥቷል ብለን እንመለከታለን። ምክንያቱም መድ ፈርዒ ነው ወይም መድ አስልይ ነው የሚለውን ለመለየት ማለት ነው። ከመዱ ፊደል በኋላ ሀምዝ ከሆነ የመጣው መድ ፈርዒ እንለዋለን። ካልመጣ ግን መድ አስልይ እንለዋለን። መድ ፈርዒ ነው አሁን። ስለዚህ ከፍ አድርገን እንስባለን ከ2 ሐረካ በላይ። ወማ ዩከዚቡ ቢሂ ኢላ ኩሉ ሙዕተዲን አሲም እንደዛ ሀምዝ ስለመጣ ማለት ነው። እሺ እዚህ ጋር
አሊፍ መድ መታለች ስኩን ናት ቀድማ የመጣው ፊደል ፈትሐ ነው ተከትሏት ግን የመጣው ሐምዝም አይደለም ስኩንም አይደለም ስለዚህ ምንድነው የምትሆነው መድ አስልይ ነው ስለዚህ ሁለት ሐረካ ብቻ ነው የምንስባት ኢላ ኩሉ ብቻ ግን ከፋርደን ሰባታለን ምክንያቱም መድ ፈርዒ ናትና እሺ እዚህ ጋርስ ወለዷሊን ስንልም እዚህ ጋር መድ አስልይ ነው ወይስ መድ ፈርዒ ነው የሚለው ተመልከት መጀመሪያ መድ ወደ መዱ ፊደል እንሄዳለን እቺ አሊፍ መድያ ናት የመጣችው ስኩናት ቀድማ የመጣው ፊደል ፈትሐ ነው ስለዚህ አሊፍ መድያ ናት መሳቢያችን ናት መስፈርቱ ማልታለችና ተከትሏት የመጣው ፊደል ደግሞ ምንድነው ካል ከስራ ነው ልትሉ ትችላላችሁ እዚህ ጋር ከስራ ብቻ አይደለም ከስራ ብቻ ሳይሆን ሸዳ ስለመጣ ሸዳ የሚባል ደግሞ ሐረካ የለም ሸዳ የሚፈጠረው በአረብኛ ሸዳ የሚፈጠረው በስኩንና በሐረካ ድምር ነው አንድ ሸዳ የያዘ ፊደል በውስጡ ስኩን ሲደመር ሐረካ ይዟል ማለትም እዚህ ጋር አሁን ላሙ ሸዳ የሆነው ማለት ነው ላም ሸዳ ከስራ የሆነው ላም ስኩን ሲደመር ላም ከስራ ተደምረው ምን ሆኑ ተጨፈለቀችና ስኩኗ ወደ ላም ሸዳ ተፈጠረ እንጂ በውስጡ ስኩን አለ ማንኛውም ለምሳሌ ላም ሸዳ ከስራ ከሆነ ስኩን ሲደመር ከስራ ላም ሸዳ ፈትሐ ከሆነ ስኩን ሲደመር ላም ፈትሐ ላም ሸዳ ضማ ከሆነ ደግሞ ላም ስኩን ሲደመር በውስጡ ላም ضማ አለ ነገር ግን ሁለት ላሞችን ስኩንና ፈትሐ ወይም ስኩንና ضማ ወይም ስኩንና ከስራ ስለማናነብ ጨፍልቀን ሸዳ አድርገን አጥብቀን እናነባለን ማለትም እዚህ ጋር አሁን ወለዷሊን የሚለው ላሙ ለሁለት ስንከፋፈል ነው እንዴት የሚሆነው ወለዷሊን ሊን ይሆን ነበር ወለዷሊን ነገር ግን ሊን ብንሰማን በስለሚከብድ አረቦች ስለማያነቡ እንዴት የምናነበው ሸዳ አጥብቀ ነው ወለዷሊን ስኩን የሆነችው አላም ሐረካ ባላቷ ከስራ ሆነች ለማከተል ሸዳ ይፈጠራል ስለዚህ በውስጡ ስኩን አለ ነው ዋና መያዝ ያለባችሁ ሸዳ ስለመጣ በውስጡ ስኩን አለ ስኩን ከመጣ ደግሞ ከመድ ፊደል በኋላ ስኩን ከመጣ ምን ይፈጠራል ማለት ነው መድ ፈርዒ ይፈጠራል ማለትም ከመድ ፊደሎች በኋላ ሐምስ እንደምታየው ወይም ደግሞ ስኩን በመምጣታቸው ምክንያት የሚገኝ የመድ አይነት ነው ስለዚህ አሁን እዚህ ጋር ምን መጣ ስኩን መጣ ማለት ነው ያ ስኩን የታለ አላየውም ካላችሁ በሸዳ ውስጥ አለ የታወቀ ነው ስለዚህ እናንተ ባታዩትም ሸዳ ካያችሁ ከመድ ፊደል በኋላ ሸዳ ካያችሁ የግድ ያ ሸዳ ግን በአንድ ቃል መሆን አለበት ያ ይሄ ሁሉ በአንድ ቃል መሆን አለበት በተለያየ መሆን የለበትም ወለዷሊን የሚለው ዷሊን አንድ ቃል ነው ስለዚህ በአንድ ቃል ላይ ከመድ ፊደል በኋላ ከመድ ፊደል በኋላ ሸዳ ከመጣ ሸዳ ውስጥ ስኩን ስላለ ስለዚህ ስኩን አለ በውስጡ ስለዚህ መድ ፈርዒ ነው ስለዚህ ከፍ አድርገን ስበዋለን ወለዷሊን እንደዛ እዚህ ጋር ሐሚም ስንል ይሄም መድ ፈርዒ ነው ሐሚም ስንል ከፍ አድርገን የምንስበው ሐሚም ኢንሻአላህ እነዚህን በቀጣይም ኢንሻአላህ እንመለከታለን ለምሳሌ እዚህ ጋር መድ ፈርዒን ወለዷሊን የሚለው ወለዷሊን የሚለው ወለዷሊን አሁን ስንለያየው ማለት ነው ወለዷ ብለን ከዛ ላም ስኩን ሲደመር ላም ከስራ ከዛ ደግሞ ያናኑ ደግሞ ይቀጥላሉ ስለዚህ እንደዚህ ነበረ ኦሪጂናል ስላችሁ በውስጡ እንደዚህ አለ የታወቀ ነው ስለዚህ ወለዷሊን የነበረው ሸዳ አልነበረም ማለት ነው ስለዚህ ስኩን ነበረች ከዛ ላም ከስራ ነበር ስለዚህ ላም ስኩን በላም ከስራ ውስጥ አስገብተናት ጨፈለቅናት ሁለቱም ላሞች ስለሆኑ ስኩን አሁኖቿን በሐረካ ባለቿን እናስገባትና ሸዳ አድርገን እናነባታለን ስለዚህ ስኩን በውስጡ ስላለ ከመዱ ፊደል በኋላ ማን መጣ ማለት ነው በውስጡ የታወቀ ነው ላም ስኩን አለች ስለዚህ ስኩን ስለመጣ መድ ፈርዒ ሆነ ማለት ነው ሐሚምም ስለምንልበት ሰዓት ሐሚም በምንልበት ሰዓት ይሄም ስንበታትነው ምን ይሆናል ሐና አሊፍ ማለት ነው ሐና አሊፍ ሲደመር ሚም ስንል ደግሞ ሚም ስንል ሚም አለች ያ አለች ከዛ ሚም ስኩን አለች
ሚም ስንል ማለት ነው። ስንበታተነው እንደዛ ነው። ስናነብ ራሱ ያስታውቀናል። ሐ ሚም ስንል። ስለዚህ ሐ የምንለው ሁለት ሐረካ ብቻ ነው የምንስበው። ማለትም መድ አስልይ ነው የሚሆነው። ምክንያቱም ሐ አለ፣ አሊፍ መድ አለች፣ ቀድሟት የመጣው ፈትሐ ነው። ስለዚህ ሐ። ሚም ስንል ግን እዚህ ጋር ያ መድ እያለች፣ ምክንያቱም ያ ስኩን ናት፣ ቀድሟት የመጣው ፊደል ከስራ ነው። ስለዚህ ሚ አለ ማለት ነው። ተከትሏት የመጣው ደግሞ ስኩን ነው። ስለዚህ ሚም ስንል ስኩን አለ። ስለዚህ እዚህ ጋር ምክንያቱ ምንድነው? መድ አስልይ ሳትሆን መድ ፈርዕይ ነው። ምክንያቱም ከመዱ ፊደል በኋላ ሚም ስኩን ስላለች ስኩን የሆነ ፊደል ስለመጣ፣ ስለዚህ ይህም መድ ፈርዕይ ነው። በውስጥ ታዋቂነት እንደዚህ ያለ ማለት ነው። ስናነበው ስንጽፈው እንደዚህ ነው፣ ሐሚም ነው። ነገር ግን በምናነበበት ሰዓት ግን እንደዚህ አድርገን ነው እያነበብን ያለው ሐሚም። ስለዚህ ምክንያቱ ስኩን ነው እዚህ ጋር መድ ፈርዕይ ያደረገው ማለት ነው። እዚህ ጋር ግን መድ አስልይ ነው። ለዛ ነው ሐሚም ስንል የመጀመሪያው ሐ በሁለት ሐረካ ነው የምንስበው፣ ሚሙን ደግሞ 6 ሐረካ ነው የምንስበው ብለን ሳብራራም ሐሚሞችን ሳብራራ ጠቅሻለሁ። ስለዚህ ሐሚም እንደዛ 6 ሐረካ እንስበዋለን ብለን ነበር። ሐውን ደግሞ 2 ሐረካ፣ ምክንያቱ መድ ፈርዕይ ስለሆነ በውስጡ ስኩን አለ። ሚም ስንል የመጨረሻ ሚም ስኩን ስለሆነች። እሺ አሊፍ ላም፣ ሌላ ምሳሌ ከሰጠው አሊፍ ላም ሚም ስንልስ እንዴት ነው የምንስበው? ቃል የመጀመሪያው አሊፍ ነው። ስለዚህ ምንም መድ የለም። አሊፍ እንደዚህ የምናነበው አይደለ? አሊፍ የመድ ፊደል የለም። ስለዚህ ምንም የሚሳብ ነገር የለም። አሊፍ ብቻ ብለን እናለን። ሲደመር ላም ስንልስ ላም ስንል ላም፣ ስለዚህ አሊፍ እዚህ ጋር ላም አሊፍ አለች። ላም ፈትሐና አሊፍ መድያ ስኩን የሆነች አሊፍ ቀድሞት የመጣው ፊደል ፈትሐ ስለሆነ መድ ፊደል ናት። ተከትሏት ደግሞ ሚም ስኩን መጥቷል። ስለዚህ ስኩን ስለመጣ አሁንም መድ ፈርዕይ ትሆናለች ላም ስንል። ሚም ስንል ደግሞ ከላይ እንደጠቀስኩት ነው፣ አሁንም መድ ፈርዕይ ነው። ስለዚህ ሚም እና ላም 6 ሐረካ ነው የሚሳቡት፣ መድ ፈርዕይ ናቸው። ለምን 6 ለምን 4 አይሳቡም፣ ለምን 5 ላይ አይሳቡም የሚለው ወደፊት ኢንሻአላህ እንማራለን። ግን አሁን ማወቅ ያለባችሁ መድ ፈርዕይ ናቸው። መድ ፈርዕይ ደግሞ ወለዷሊን ስንል ዷሊን የሚለው እዚህ ጋር ያለው መድ ለምን መድ ፈርዕይ ሆነ? እዚህ ጋር ሚም ላይ ያለው መድ ለምን መድ ፈርዕይ ሆነ? ላምና ሚም እዚህ ጋርም ደግሞ ለምን መድ ፈርዕይ ሆነ የሚለውን ነው ኢንሻአላህ ማወቅ ያለባችሁ። ስኩኖች ስለተፈጠሩ ነው። እዚህ ጋርም ሸዳ ውስጥ ያለው ስኩን ነው። ኢንሻአላህ አቁሙትና እየደጋገማችሁ ለመረዳት ሞክሩ ኢንሻአላህ። ስለዚህ እነዚህ 6 ሐረካ የምንስባቸው ያው አሁን ዝም ብዬ ለማሳወቅ ነው እንጂ ለወደፊት ኢንሻአላህ እንማራቸዋለን። ስለዚህ መድ ፈርዕይ ከ2 ሐረካ በላይ እንስበዋለን። 2 የምንስብበት አጋጣሚ አለ፣ 4 የምንስብበት ጊዜ አለ፣ 5ም 6ም። ለምሳሌ እዚህ ጋር ወለዷሊን ስንል 6 ሐረካ ነው የምንስበው። ለወደፊት የመድ አይነቱን እንማራለን። ሐሚም ስንል 6 ሐረካ ነው ኢንሻአላህ፣ ለወደፊት እንማራለን። እሺ የመድ ፈርዕይ ምልክት በቁርአን በሙስሐፍ ሸሪፍ። ቁርአን ስንል ሙስሐፍ ሸሪፍ ማለት ቁርአን የምንለው ቁርአን ማለት የአላህ ቃል ነው። በሙስሐፍ የተጻፈ መጽሐፉ ሙስሐፍ ሸሪፍ እንለዋለን። ሙስሐፍ ሸሪፍ ግን ብዙ ጊዜ በአማርኛ ቁርአን ገዛው፣ ቁርአን ሰጠችኝ፣ ቁርአን ሰጠኝ እንደዛ እንላለን። ቁርአን ውስጥ እንደተጻፈው እንላለን። ነገር ግን ትክክለኛ መሆን ያለበት ሙስሐፍ ሸሪፍ ነው የምንለው፣ ሙስሐፍ ነው የምንለው። ቁርአን ግን የሚለው ቃሉ ነው። ቃሉ የአላህ ቃል ነው። ቁርአን ቃሉ የአላህ ቃል ነው። ነገር ግን መጽሐፉ ግን የምንለው ሙስሐፍ ነው የምንለው። ግን ያው እንድታውቁ ብዬ ነው ሙስሐፍ ብዬ ከማለት በቁርአን ውስጥ እየጻፍኩት ሙስሐፍ ሸሪፍ እንለዋለን። ሙስሐፍ ደግሞ ሙስሐፍ መዲና አለ፣ ሙስሐፉ ፓኪስታኒ እናገኛለን፣ በሙስሐፉ ዑስማኒ እንላለን። ሙስሐፍ እና የተለያዩ ሙስሐፎች አሉ ማለት ነው። የፓኪስታኒዎች ሙስሐፍ አለ፣ የመዲና ሙስሐፍ አለ፣ ሙስሐፉ ዑስማኒ የምንለው አለ። ግን ቁርአኑ ዑስማኒ፣ ቁርአኑ ፓኪስታኒ፣ ቁርአኑ መዲና አንልም፣ መደኒ አንልም። ምክንያቱም ቁርአኑ አይለያይም እና ቁርአኑ አንድ ነው። ሁሉም ቁርአን ነው የምንለው። ግን የተጻፈው ግን ምንድነው ሙስሐፍ እንለዋለን ማለት ነው። አጻጻፉ ትንሽ ሊለያይ ይችላል። አላኩል ሐል የመድ ፈርዕይ ምልክት በሙስሐፍ ሸሪፍ ውስጥ ማለት ነው፣ በቁርአን ውስጥ ለማለት ነው። እሺ አብዛኞች የመድ ፈርዕይ አይነቶች ሲመጡ የመድ ፊደሉ ላይ ይህ ምልክት ይጻፋል።
የፈትሐ አይደለም ትንሽ ወልገድ ያለች ናት። እቺ ምልክት ትቀመጣለች። ከዚህ በፊትም ሳብራራ የመድ ፊደሎችን የመድ አይነቶችን እየጠቀስኩ ሲሆን ይሄ ምልክት ስለመጣ ከፍ አድርጋችሁ ሳቡት ነበር። አሁን ግን ይኸው እንድናስታውስ ብለው ይኸው በመጀመሪያ በሰሐቦች ጊዜ በረሱል ሰለላሁ ዐለይሂ ወሰለም ጊዜ አልነበረም። ነገር ግን እኛ ለማስታወስ ሲሉ አንዳንድ ሰው ህግጋቱን ላያውቅ ይችላል። ግን ምልክቱ ይሄን ምልክት ብቻ እያየ ብቻ መድ ፈርዒ እንደመጣ ሊያውቅ ይችላል ማለት። ስለዚህ የመድ ፈርዒያ በአብዛኞቹ መድ ፈርዒዮች ይሄ ይቀመጣል። አብዛኞቹ ያልኩበት ምክንያት አንዳንዶች ላይ ስለማይቀመጥ ነው። ለምሳሌ ቅድም ምሳሌ ስለመድ ፈርዒ ስንጀምር እነዚህን አይተን ነበረ። አሁን ተመልክተን ደግመን ስንመለከታቸው ወማ አድራከ እዚህ ጋር መድ ፈርዒ መጥቷል። ለምን? ከመድ ፊደል በኋላ ሐምዝ ስለመጣ። ይሄን ደግሞ እንድናስታውስ ደግሞ ምናልባት ህግጋቱን ካላወቅን ይሄ ምልክት አስቀምጡልን ከላይ ማለት። ስለዚህ ይሄ ስለመጣ መድ ፈርዒ እንደሆነ እናያለን። መድ ፊደል ላይ ይሄ ይቀመጣል። ስለዚህ ይሄ የሚያምን ያሳየናል ከሁለት ሐረካ በላይ መሳብ እንደምንችል። ወማ አንዳንድ ቦታ ላይ ግዴታ የሚሆንበት ጊዜ አለ። አንዳንድ ጊዜ ደግሞ ምርጫ ነው። ሁለት መሳብ እንችላለን፣ አራትም፣ አምስት ወይም ስድስት መሳብ እንችልበት ጊዜ። አንዳንድ ጊዜ ደግሞ ግዴታ የሆነበት አምስት፣ አራት፣ ስድስት የግድ መሳብ ያለብን ቦታዎች አሉ። እሺ እዚህ ጋርም ተቀመጠ። የመድ እቺ ትንሿ አሊፏ መዷ የመድ ፊደሏ አሊፏ ናት። አሊፍ ስኩን የሆነች ቀድሞ የመጣው ፊደል ያ ፈትሐ ነው። ስለዚህ አሊፍ መድያ ናት። አሊፍ መድያ ላይ ደግሞ ይሄ ምልክት ተቀመጠልን። ምክንያቱም የመድ ፈርዒ መሆኑን ለማመልከት። መድ ፈርዒ ለምን ሆነ ከተባለ ከአሊፍ መድያ በኋላ ሐምዝ ስለመጣ ማለት ነው። እዚህ ጋርም ሐምዝ ስለመጣ እዚህ ጋርም ዋው መድያ መጣለች ተከትሏት ሐምዝ ስለመጣ ይሄ ምልክት ተቀመጠልን ማለት ነው። ምናልባት በአንዳንድ ሙስሐፎች ላይቀመጥ ይችላል። ነገር ግን አብዛኞች ላይ እናያለን ማለት ነው። እሺ እዚህ ጋርም እንደዛው ያ መድያ መጣለች ተከትሏት ደግሞ ሐምዝ ስለመጣ መድ ፈርዒ ሆነ። መድ ፈርዒ መሆኑን ለማመልከት ደግሞ ይሄ ምልክት ተቀመጠልን ላዩ ላይ። ወለዷሊን ስንልም መድ ፈርዒ ነው። ላዩ ላይ ይሄ ተቀመጠልን። መድ ፈርዒ ለምን ሆነ? ከአሊፍ መድያ በኋላ ሱኩን ስለመጣ። ሱኩኑ የታለ? ሸዳው ላይ በውስጡ በታዋቂነት አለ ማለት ነው። ሐሚም ስንልም መድ ፈርዒ ነው። እሱም አሁንም ይሄ ምልክት ተቀመጠልን ማለት ነው። ለምን መድ ፈርዒ የሆነ ካልነው ቀደም እንደጠቀስኩት ሚም በምንልበት ሰዓት ምም ስኩን እኮ አለ በጨረሻ ላይ ሚም ስኩን አለች። ስለዚህ ስኩን ነው መድ ፈርዒ ቢሆን ያደረገው ማለት ነው። ሐ ስንል ደግሞ መድ አስልይ ነው። ሁለት ሐረካ ነው የምንስበው። ለዛ ነው ይሄ ምልክት ያልተቀመጠበት። ስለዚህ በቁርአኑ በሙስሐፍ ውስጥ በሙስሐፍ ሸሪፍ በአብዛኞቹ የመድ ፈርዒ አይነቶች ላይ ይሄ ምልክት ይቀመጣል። አብዛኞቹ አንዳንዶች ላይ አይቀመጥም። ለምሳሌ ሲጂን ስንል እዚህ ጋር ጂን ብለን ስናቆም ኑን ስኩን አለ። ስለዚህ የመድ ፊደል መታለች። ቀድማ የመጣው ፊደል ጂም ከስራ ነው። ስለዚህ መድ ፊደል ናት። መጨረሻ ላይ በምናቆምበት ሰዓት ምን ይፈጠራል? ኑን ስኩን ትሆናለች። ያኔ ከመድ ፊደል በኋላ ስኩን ስለመጣ መድ ፈርዒ ይሆናል። በማቆምበት ሰዓት ብቻ። በመቀጠልበት ሰዓት ችግር የለውም። ማሲጂኑ ብዬ ማሲጂኑን ብዬ መቀጠል እችላለሁ። ነገር ግን ሳቆምኩኝ ግን መድ ፈርዒ ቢሆነው ስኩን ስለሚሆን ማለት ነው። ስለዚህ ከፈርዒ መሳብ ይችላል። ማሲጂን። እሺ ቅድም ለኢላፊ ቁረይሽ ላይ እንደዛው ለኢላፊ ቁረይሽ አይተን ነበረ። እሱን በማቆም ምክንያት ድንገተኛ ስኩን ስለተፈጠረ ነው። ስለዚህ በእነሱ ላይ ግን አሁን ይሄ ምልክት አልተቀመጠም። እዚህ ጋር ለኢላፊ ቁረይሽ ስንልም ዘለም አልተቀመጠም ነበር። ስለዚህ አብዛኞቹ ላይ ይቀመጣል። ግን አንዳንዶቹ ላይ እንደዚህ አይነት የመድ አይነቶች ላይ ግን የመድ ፈርዒ አይነትም ቢሆንም አጋጣሚ ሆኖ መድ ፈርዒ ቢሆንም ምልክቱ አልተቀመጠም። ማስቀመጥም ይከብዳል። ምክንያቱም ስናቆም መድ ፈርዒ ይሆናል። ካላቆም ከቀጠል ደግሞ መድ አስልይ ይሆናል። ስለዚህ ለማቆም ይከብዳል። ይሄ ምልክት ለማስቀመጥ ይከብዳል ማለት ነው። ስታቆሙ መድ ፈርዒ ስለሚሆን ስለዚህ ይሄ ምልክት እናስቀምጥላችሁ። ስትቀጥሉ ደግሞ መድ ፈርዒ ስለማይሆን ሁለት ምልክት ለማስቀመጥ ስለሚከብድ አላስቀምጡበትም ማለት ነው። እሺ በመጨረሻም ኢንሻአላህ አሁን የምናየው መልመጃዎች ነው ኢንሻአላህ
እነዚህን ራሳችሁ ትሞሉታላችሁ። መድ አስልይ ነው ወይስ መድ ፈርዕይ ነው በማለት ማለት ነው። እነዚህ አንቀጾች ተመለከታችሁ። መድ አስልይ ነው፣ መድ ፈርዕይ ነው። 10 ጥያቄ ናቸው። ከዛ እናንተም በራሳችሁ አቁማችሁ መልሱትና አምስቱን እዚህ ጋር ቀጣይ ደግሞ 5 አለ። ከዛ በኋላ ደግሞ እናንተ ደግሞ መልሳችሁን ስንት ትክክለኛ እንዳገኛችሁ ኮሜንት ላይ አስቀምጡልኝ። ሰአለ ምልክት ያለባቸው ብቻ። አሁን እዚህ ጋር ይሄ ምልክት ሰአለ ሳኢሉን ብለን ከዛ ዳል አለች፣ ዳሏ ትሰባለች። ስንት ሐረካ ነው የምንስባት? ከዛ ደግሞ ስንት ሐረካ ሳይሆን መድ አስልይ ነው ወይስ መድ ፈርዕይ ነው? እዚህ ጋርም እንደዛ ዩሐጁነ በምንበት ሰዓት ሐው ይሳባል። የመድ ፊደል መታለች። ምክንያቱም ስኩኑና ቀልሟት የመጣው ፊደል ሐ ፈትሐ ስለሆነ የመድ ፊደል ነው። እነዚህ ይሄስ ምን አይነት የመድ አይነት ነው? ይሄስ እንደዛው፣ ይሄስ እንደዛው። እስኪ አስቀምጡና ኢንሻአላህ ኮሜንት ላይ ደግሞ መልሳችሁን አጠቃላይ ስንት እንዳገኛችሁ ጻፉልኝ። ምን ያህል እንደተረዳችሁ ስለማቅ ማለት ነው። ስለዚህ አሁን የእነዚህን አሳያችኋለሁ። መድ አስልይ ነው፣ መድ ፈርዕይ ነው። ያልገባችሁ ነገር ካለ ኮሜንት ላይ ጻፉልኝ። ይሄ ደግሞ መድ ፈርዕይ ይሆናል። ይሄኛም መድ አስልይ ነው የሚሆነው በምናቆምበት ሰዓት ኑሃ። ይሄኛው ደግሞ እናንተ ኢንሻአላህ ጻፉት መድ ፈርዕይ ይሆናል ማለት ነው። ቀጣይ ደግሞ አሁንም ይሄኛውንም እንደዛው አቆማችሁ ምን ያህል ትክክል እንዳገኛችሁ ለማወቅ መልሱትና ከዛ በኋላ ደግሞ የኔን መልስ ታያላችሁ ማለት ነው። ኢንሻአላህ አሁን የመልሱን አሳያችኋለሁ። እናንተ ግን አቁማችሁ መልሱን ጽፋችሁ ምን ያህል እንዳገኛችሁ ጻፉልኝ። ይሄ መድ አስልይ ነው። ይሄ መድ አስልይ ነው። ይሄኛው መድ ፈርዕይ ነው። ኑን በመለሰም መድ ፈርዕይ ነው። አሁንም ኑን ካል ለምን ኑን በመለስባታ ኑን አለች መጨረሻ ላይ ኑን አለች፣ ከዛ ዋው አለች፣ ከዛ ኑን አለ። በመናንበት ኑን ን ድምጽ አለ፣ ስኩን ናት። ስለዚህ ምክንያቱም ስኩን ነው፣ ልክ እንደ ሐሚም እንዳልኩት ማለት ነው። የመጨረሻው ደግሞ ሁለቱም ነው ሊሆን የሚችለው ማለትም አልሐምዱሊላሂ ረቢል ዓለሚን ስልል ካቆምኩኝ ስኩን ስለሚሆን ኑኑ ዓለሚን ከያ መድያ በኋላ ኑን ስኩን ስለምትሆን መድ ፈርዕይ ይፈጠራል፣ ስኩን ስለሆነ ምክንያቱ። በመቀጠልበት ከሆነ ደግሞ ያኔ ፈትሐ ስለሚሆን መድ አስልይ ነው የሚሆን ማለትም አልሐምዱሊላሂ ረቢል ዓለሚን አርረሕማኒር ረሒም አያይዤ ከቀራው ያኔ ስኩን ስለማይፈጠር ኑኑ ፈትሐ አድርጌ ስለማነበው ዓለሚነ ብዬ ስለማነበው ያኔ መድ አስልይ ነው የሚሆነው ማለት ነው። ሁለት ሐረካ ብቻ ነው የምንስበው። ሳቆም ግን ስኩን ይፈጠራል። ያኔ ከመድ ፊደል በኋላ ከያ መድ ፊደል በኋላ ኑን ስኩን ናት። ስለዚህ መድ ፈርዕይ ነው። ከሁለት ሐረካ በላይም መሳብ እንችላለን። 2 4 5 እሱን ኢንሻአላህ አይነቱን 2 4 6 ነው የምንሳበው ለወደፊት ኢንሻአላህ እናያለን። ስለዚህ እዚህ ጋር መድ አስልይ ነው ምክንያቱም ከዋው መድያ መታለች ተከትሏት ሐምዛ አልመጣም፣ ስኩንም አልመጣም። እዚህ ጋር እንደዛው ያ መድያ መታለች ተከትሏት ስኩንም ሐምዝም አልመጣም። እዚህ ጋር ግን ስኩን ሐምዝ ነው የመጣው፣ እዚህ ጋር ደግሞ ስኩን ነው የመጣው። እዚህ ጋርም ደግሞ ድንገተኛ ስኩን አቆምን ስኩን ይሆናል፣ መድ ፈርዕይ ይሆናል። ከቀጠልን ደግሞ መድ አስልይ ይሆናል። ኢንሻአላህ እነዚህ ናቸው። ቪዲዮ አረዘምኩባችሁ። ኢንሻአላህ እናንተ ደግሞ አቁማችሁ ለመከታተል ሞክሩ። ጽሁፎችን በደንብ ለመረዳት ሞክሩ። ያልገባችሁ ነገር ካለ ኮሜንት ላይ ጻፉልኝ። ድጋሚ መድገም ካስፈለገ ኢንሻአላህ ሌላ ጊዜ ይደገማል። ጀዛኩሙላሁ ኸይረን። አላህ በሰብር የምትከታተሉ አላህ ያድርጋችሁ። አላህ ሰብር ይስጣችሁ። ኢንሻአላህ በቀጣይ ትምህርቶች እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።